ሰላም ጤና ይስጥልን ኩብራንና ኩብራት የኩንኩት ተከታታዮች በእያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም በድጋሚ ተመልሻለሁኝ። ይህ መረጃ ይጠቅመናል ብላችሁ ያሰባችሁ ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ መረጃው ለሁሉም ይደርስ ዘንድ ቪዲዮውን ሼር ማድረግ አትርሱ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡ። ጥያቄያችሁን እያየሁ መልሱን ወደ እናንተ ይዤ እመጣለሁ ማለት ነው። ከተለያዩ የአረብ አገራት ላይ ወደ ኩዌት እንዴት መግባት እንችላለን የሚል ነበር የመጀመሪያ ጥያቄያችሁ። እንደሚታወቀው እንግዲህ ኩዌትና ኢትዮጵያ በዋፊድ ኮድ የተሳሰረ የጤና ሲስተም አላቸው ማለት ነው። ስለዚህ አንድ ዜጋ ወደ ኩዌት መግባት ያለበት ኢትዮጵያ ላይ የሜዲካል ምርመራ ማድረግ አለበት። በአሰሪና ሰራተኛ ማህበራዊ ክህሎት የተረጋገጠ የጉዞ ሰነድ መኖር አለበት ማለት ነው። ስለዚህ ከአረብ ሀገር ከዚህ በፊት ከሁለት ዓመት በፊት ብዙ ኢትዮጵያውያኖች ከዱባይ፣ ከኳታር፣ ከሳውዲ በውጭ ወይም በካምፓኒ ስራ ላይ የተሰማሩ ዜጎች ከኩዌት ወደዛ ሀገር ላይ ቪዛ ከተላከላቸው ዳይሬክት ኩዌት ገብተው መኖሪያ ፈቃዳቸው ይሰራ ነበረ። ከ8 እና ከ9 ወር በፊት ደግሞ አሰሪና ሰራተኛ ማህበራዊ ባስቀመጠው ሲስተም ወይም የስራ ውል መሰረት እኛ ያለንበት ሀገር ኩዌት ከኢትዮጵያ ጋር የሚያገናኛት አንድ የጤና ሲስተም አለ ማለት ነው። እሱ ምንድነው? ዋፊድ ኮድ። ኢትዮጵያ ላይ ሆናችሁ የምትወስዱት የሜዲካል ውጤት ዳይሬክት ወደ ኩዌት ይገባል ማለት ነው። ሌላው ደግሞ የጉዞ ማረጋገጫ ሰነድ የተሟላ መሆን አለበት። ከነሱም ውስጥ ደግሞ አንዱ አሻራ ነው ማለት ነው። እሱ ከሌለ ኩዌት ላይ መጥታችሁ መኖሪያ ፈቃዳችሁን ማሰራት ስለማትችሉ አሁን ላይ ምንም አይነት ዜጋ ከሌላ ሀገር መጥቶ ኩዌት ላይ መኖሪያ ፈቃድ ማሰራት ስለማይችል ዳይሬክት ከኢትዮጵያ ነው መምጣት የምትችሉት ማለት ነው። በቤት ውስጥ ተሰማርታችሁ የምትኖሩ ኢትዮጵያውያኖች ደግሞ ከአሰሪዎቻችሁ ጋር በቫኬሽን ወይም በቪዚት ወደ ኩዌት መምጣት ትችላላችሁ። እንደሚታወቀው ብዙ መግለጫዎችን ሰጥቻለሁ። አርቲክል 20 ወይም 20 በተመለከተ ከዚህ በኋላ 20 በተመለከተ ብዙ መረጃ አልሰጥም። ወደ አርቲክል 18 ወይም 18 ወደሚለው ነው የምንጓዘው ማለት ነው። 18 አለ፣ 19 አለ፣ 22 አለ፣ 21 አለ። እያንዳንዱን ስቴፕ ባይ ስቴፕ የመኖሪያ ፈቃድ አይነቶችን ለእናንተ ለማስረዳት እመጣለሁኝ። አርቲክል 18 ወይም 18 ስንል ደግሞ አንድ አይነት ብቻ አይደለም፣ ከ5 አይነት በላይ ስላለው እሱንም በሰፊው ማብራሪያ ሰጣለሁ ማለት ነው። በቤት ውስጥ የምንሰራ ኢትዮጵያውያን ዜጎች በኩዌት እንዴት የአገልግሎት መቀበል እንችላለን? አዳዲስ ለመጣ ነው እህቶች ብዙ ማስረጃ ወይም መረጃ አልሰጠሽንም ላላችሁት 2 ዓመታችሁን እንደጨረሳችሁ የ2 ወር ደሞዝና የትኬት ብራችሁን ተቀብላችሁ ኮንትራታችሁን መቀጠል ትችላላችሁ ማለት ነው። እሱንም ስታደርጉ የደሞዝ ጭማሪ መጠየቅ ትችላላችሁ ማለት ነው እንደ ሌሎች ሀገር ዜጎች። ከ10 ዓመት በላይ የቆያችሁ ደግሞ እንዴት የአገልግሎት መቀበል እንዳለባችሁ ፓርት 3 ላይ ባለው ቪዲዮዬ በደንብ አብራርቼላችኋለሁ። በ18 መስራት ወይስ በ20 መስራት ይሻላል ያለውን ልዩነት ለሁላችንም አብራሪልን ባላችሁት መሰረት አርቲክል 18 ወይም 18 ኢቃማን ይዘን በውጭ ስንሰራ ምናልባት አንድ ተቀጣሪ ትንሽ ደሞዝ ሲባል 300 ዲናር ሊያገኝ ይችላል። ነገር ግን ከዛ 300 ዲናር ላይ የቤት ኪራይ 70 ዲናር ታነሱለታላችሁ፣ የምግብ 50 ዲናር ይነሳል፣ 120 ዲናር ማለት ነው። የትራንስፖርት 30 ዲናር 150 ዲናር ይነሳለታል ማለት ነው። ከዛም አልፎ ተርፎ ብዙ ፕሮቶኮላችንን ራሳችንን የምንጠብቅበት ሜካፕ ሊያስፈልግ ይችላል፣ የተለያዩ ሽቶዎች ሊያስፈልጉ ይችላሉ፣ ልብስ ሊያስፈልግ ይችላል። እሱን ስናሟላበት ያው በየወሩ ይሄንን ያክል ልብስ ባንገዛም ነገር ግን ሴቭ የምናደርገው ገንዘብ ሰው ቤት ከሚሰሩት ያነሰ ነው እንደኔ ሳስበው ማለት ነው። ነገር ግን ህይወታችንን እድሜያችንን በሰው ቤት ውስጥ መጨረስ ስለሌለብን የተሻለ ህይወትን ለማግኘትና የተሻለ ኑሮን ለመምራት አግብተንም ይሁን ከሌላ የኑሮ አጋርም ጋር ከጓደኛም ጋር ሼር አድርገን ለመኖርና የራሳችንን ጽዳታችን ንጽህናችንን እንዲሁም ደግሞ የራሳችንን ህይወት ረፍታችንን ራሳችን በራሳችን መምራት አለብን ብለን ስለምናስብ የተሻለን ነገር ለማግኘት የሰው ቤቱን ትተነው ወደ ውጭ ወጥተን ብንሰራ ጥሩ ነው ባይነኝ። ምክንያቱም እስከ ኖርን ድረስ ሁሉም ህይወት ነው። ሁላችንም እንደምታዩት አሁን ላይ በውጭ ሆነን የምታዩን
በመጣንበት ሰዓት ስንመጣ በቤት ሰራተኝነት የመጣነን ነገር ግን ነገሮችን አመቻችተን ነው አሁን ያለንበት ደረጃ የደረስነው ማለት ነው። እያንዳንዱ ሰው ቻሌንጅ አለው። ቻሌንጁን ከተወጣችሁትና ካለፋችሁት በውጭ መስራቱ ለእናንተ የበለጠ ጥሩ ነው። የራሳችሁን ህይወት ለማመቻቸት፣ ትዳር ለመመስረት፣ ለመውለድ፣ ለማግባት፣ ለተለያዩ ነገሮች ስለሚጠቅም ወጣችሁ እንድትሰሩ አበረታታለሁ ማለት ነው። ነገር ግን እንዴት ነው ወጥተን የምንሰራው ለምትሉ አንዳንድ የይቅርታ እንትኖች ሲኖሩ የኢቃማ ቼንጅ ማድረጊያ ጊዜያቶች ሲኖሩ እንዴት እንደምትወጡና እንዴት ነገሮችን እንደምታመቻቹ የቻልኩትን ለእናንተ መረጃውን ይዤ እመጣለሁኝ። ነገር ግን ኮንትራታችሁን ጨርሳችሁ ከአሰሪዎቻችሁ ጋር ጥሩ ግንኙነት ሲኖራችሁና አሰሪዎቻችሁ እናንተ ወጣችሁ እንድትሰሩ ፈቃድ ሲሰጧችሁ ስለሆነ አሰሪና ሰራተኛ በደንብ ጥሩ የሆነ ግንኙነት ሊኖራችሁ ይገባል ማለት ነው። አመሰግናለሁ።